ቅድም ከኪሴ ብር አውጥተሽ ነበር አይደል? አውጥተሽ ነበር። ትናንት ነው ዛሬ ነው አውጥተሽ ነበር? 160 ነው ያወጣው። ወደ እዛ የጨመረው እና ስንት ብር ነው ከኪሴ ቀረኝ ነበር? 600 ብር። ካወጣሽበት ኪስ ለምን አላረግሽውም? በቃ ሁሌ እኮ ነው የምነግርሽ። በነገራችን ኧረ ከዛው ነው ያደረኩት ከፊት በዚህኛው ኪስ ያደርገሽ ስልክ ሳወጣ ጠፋ። በቃ ምንም ማድረግ አይቻልም። ራስህ ጥለህ ታዲያ አይደለም። እኔ ይኸውልሽ በስልክና እኔ መልሼ ነው እዛው ስልክና ብር ማለት ነው። ስልክና ብር ባንድ ኪስ አድርጌ አላውቅም። እናንተ ብር ምናው እንዴት ብር ስታወጣስ እንዴት ብር አታይም? አይደለም ደግሞ ጭምድድ አድርገሽ እኮ በዚህ ኪስ ነው ያደረግሻት። በዚህ ኪስ ይኸውልሽ ጥምልል አድርገሽ ማለት ነው። ጥምልል አድርገሽ በዚህ በግራ ኪስ ያደረግሽው ስልክ በማስቀመጥበት ማለት ነው። እኔ ስልክና ብር ባንድ ኪስ አድርጌ አላውቅም። ምክንያቱም ስልክ ሳዋጣ ሲደውል ስልክ ሳዋጣ ስለሚወድቅ ማለት ነው። እኔ ሁሌ ነው የምነግርሽ። በቃ እና በቃ 600 እንዳይጠፋብኝ እስክሪብቶ እንዳይጠፋብኝ በጣም ሰከው ይሁን 200 ብር ላውጣውን አላውጣው ብዬ እኮ ተሳቀቄ እኮ ነው ላውጣውና ለኔ ለምናምን ላድርገው ብዬ ለወጣው የነበረው ብዬ እንደገና ያን 160 ብር የመቤታችን አውጥቼ ወደዛ አድርጌ መልሼ ከተትኩት 200 ብር ነው። ለማንኛውም ሰሚ ላይ ያሳይሽ ነይ። ለማንኛውም እያስተማርኩሽ ነው አይደል? ቲክቶክ እየቀረ ፍራንክ ተደርገሽ ማርያም ናጥፈው እግዚአብሔርና አጥፈው እንዴት